السلام عليكم ورحمة الله وبركاته. ሰላም እንዴት ናችሁ የአሚራ ቤተሰቦች? ሰላማችሁን ባላችሁበት ብዝት ትርፍ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። እንዴት ይዟችኋል? ሪያድ ላላችሁ ወይም ውጭ ሀገር ላላችሁ ሙቀቱ በጣም በዚህ ሰዓት እኛ ጋር ሀይሏልና በጣም ሙቀት ነው። እና እናንተስ እንዴት ይዟችኋል? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በጣም ደህና ነኝ እላችኋለሁ ውዶቼ። እያበረታታችሁኝ ላይክ ሰብስክራይብ እያረጋችሁ ፋሚሊ ቤተሰብ አድርጉኝ። እኔም በቻልኩት አቅም እንትን እያልኩ ነው፣ እየሞከርኩ ነው። አላህ ያስተካክልልኝና እና መጠንከር አለብን። እኛ ስደት እህቶቼ መጠንከር አለብን፣ መበርታት አለብን። እኛ ካልጠነከር ማንንም እንትን ሚለን የለም ማለት ነው። ምክንያቱም ከአገራችን ስንወጣ ብዙ ነገሮችን እናደርጋለን፣ ብዙ ነገሮችን እናስተካክላለን ብለን ነው የምንወጣው። እዚሁ ደግሞ ስንመጣ ሌላ ሆኖ ነው የሚጠብቀን ማለት ነው። ስለዚህ እህቴ በርቺ፣ ጠንክሪ። አንቺ ከጠነከርሽ ነው ሁሉንም ነገር የሚስተካከለው። አንቺ ከበረታሽ ነው የሚሆነው። አንቺ ግን ችግር የለውም ነገ ይደረጋል፣ ነገ ያደርጓል፣ ይሄኛው ልስጣቸው፣ ይሄኛው ላ እህቴ አትሳሳች። በእድሜሽ ነው የምትቀልጂው፣ የምር በእድሜሽ ነው የምትቀልጂው። ስለዚህ በቃ እኛ ደግሞ መጀመሪያ መተን እዚህ ሀገር መተን አይተነው ከሆን ተመልሰን ወደ አገር ስንገባ ይገባናል። ግን አብዛኞቻችን ምንድነው የምናረገው? በቃ እነሱ ከኛ የባሰ ጭንቅ ውስጥ ያሉ ነው የሚመስለን። ቤተሰቦቻችን ከኛ የባሰ ጭንቅ ውስጥ ነው ያሉት የሚመስለን። ለአንድ ወር ብናሳልፍባቸው በቃ ምን ይሆናሉ? በቃ ጭንቅ ነው የሚለን፣ በእኔ እንዳየሁት ማለት ነው። ስለዚህ ቤተሰቦቻችሁም እርሱ አይደለም፣ ግን እራሳችሁን እየጠበቃችሁ ለራሳችሁ እያስቀመጣችሁ መሆን አለበት እንደዚህ የምታረጉት። ምክንያቱም በኋላ አገር ስትገቢ እህቴ ማንም የትነሽ የሚልሽ የለም ከሌለሽ ማለት ነው። ሁሉም ጀርባ ነው የሚሰጥሽ። ትላንትና ምን ልግዛልህ፣ ምን ላርግልህ የምትዩ ወንድምሽ እህትሽ ምን ላርግልሽ ሀብሽሪ እህቴ ምን የምትያት እሷም ደግሞ የኔ ቆንጆ የኔ ውድ እህት አንቺ ባትኖሪ እኮ ምን ይውጣይ ነበር እንደዚህ የምትልሽ እህትሽ አገርሽ ስትመለሺ በቃ ምንም እጅሽ ላይ ከሌለ ሀታ ልመጣ ነው ስትያቸው ማለት ነው በቃ እንደ ድሮ አይሆኑልሽም። እናትሽ አትለወጥም። ምክንያቱም እናትሽ ናት። እናት በጣም ትጨነቃለች። እኛ ሊያልፍልን ነው የምትፈልገው። በእነዚህም ውስጥ ደግሞ እንደዚህ ስላችሁ በእነዚህም ውስጥ ደግሞ በጣም ምርጥ እህቶች፣ ምርጥ ወንድሞች፣ ምርጥ ቤተሰቦች ያሉት ይኖራሉ። ጠንቀቅ ብለው ብሮቻቸውን ሰብሰብ አድርገው የሚይዙላቸው ማለት ነው። ግን ሁሉም አንድ አይደለም። አንድ ሰው ያን ካረገ ደግሞ አንዱ ሰው አይሆንለትም። ሁሉም አንድ አይደለም። ግን እዚህ ጋር በቃ መጠንቀቅ አለብን። አንዴ ተበላን፣ ሁለቴ ተበላን፣ ሶስቴ ተበላን በቃ እንትን ማለት አለብን። የአራተኛ የሶስተኛ ጊዜ እኛ ራሳችን ትምህርት መውሰድ አለብን። እኛ ስደት ልጆች አኪድ ትምህርት አንወስድም፣ አይገባንም። ምክንያቱም በቃ ትላንትና የወጣንበት ያቺ ገጠር ላይ ያለ ነው። ያቺ ገጠር ሽንት ቤት ራሱ የሌለው ነው። አብዛኞቻችን ያደግንበት ቦታ ሽንት ቤት ራሱ የለም። ጫካ ውስጥ ገብተን እንደዚህ ተጠዛተን ነው የምንወጣው። ስለዚህ ያቺን መርሳት የለብንም። እኛ ደግሞ ራሳችንን ውጥር አድርገን ይዘን የሰራንበትን ይዘን ካልሆነ ያቺ ገጠሯን ያቺ መጀመሪያ ከአገር ቤት ስትወጪ በቃ ከሀገር ቤት ስትወጪ የጭቃ ቤት እንዳለ ተመልሰሽ ነው እዛ ቤት የምትገቢው። ምክንያቱም በቃ ብርሽን እየባከነ ነው፣ አትቆጥቢም። በቃ እዛው ነው የምትሄጂው። የትም ምንም ለውጥ የለም። እዚህ ሀገር ሽንት ቤቱ የተለየ ነው። ቤቱን ሰራተኛም ብንሆን ቤቱም የተለየ ነው።
እንደኛ ሀገርም ባንሆን እንደዚህ ሀገርም ባንሆን በጣም ለውጥ አለው። ገባሽ? በጣም ለውጥ አለው። ግን አንቺ እዚህ ጋር በቃ ራስሽን በጣም ጠንካራ ከሆንሽ ማለት ነው እንደነሱ ማሰራት ትችያለሽ። ጠንካራ ብልህ በቃ ሁሉንም ነገር አንዴም ቢበላሽብሽ ሁሉንም ነገር ቢጠፋብሽ ግን የሆነ ሰዓት በቃ ራስሽን ተመልሰሽ እንዴ ምንድነው ማረገው እኔ መጠንከር አለብኝ ማለት አለብሽ። በቃ እዛው ገጠር የወጣሽበት ገጠር ነው የምትመለሽው። የወጣሽበት እዛው ጎጆ ቤት ነው ካላሰራሽው አንቺ ጠንክረሽ ብርሽን ይዘሽ እንትን ካላልሽው ምናልባት ጠንካራ እህት ወንድሞች ካሉሽ አው ያስተካክሉልሻል። እነሱም በቃ አላህ ልብ የሰጣቸው ከሆነ ነው። ሁሉም ሰው ዛሬ ምንድነው የሚያሽቀዳድመው? ብር ነው። ብር ሁሉም ነገር ብር ሆኗል። ሀገራችን እንደምታዩት ተወዷል። ሁሉንም ነገር እንደ ድሮም አይሆንም። ስለዚህ መጠንከር አለብን። ያሰብነውን ቦታ መድረስ አለብን። ፋሚሊ እኔ የምላችሁ በቃ ጠንክሩ። በቃ ስደት እህቶቼ እንዲሁም ወንድሞቼ በጣም መጠንከር አለባችሁ። ጠንክራችሁ መስራት ከሰራችሁ በኋላ ጠንክረን ከሰራን በኋላ እንለወጣለን። አንለወጥም የሚል ነገር የለም። በቃ ራሳችን ጤና ካለን እንለወጣለን። ሶ ምንድነው አሁን እዚህ ጋር ከአገር ስንወጣ በቃ ሁሉንም ነገር እናስተካክላለን ብለን ነው የምንወጣው። ሁሉንም ነገር ከዛም የበለጠ ኑሮ እንኖራለን ብለን ነው የምንወጣው። እዚህ መተን ደግሞ የሰነፍን ወይም በቃ ማናስተካክል ከሆነ ያው እዛው የወጣንበት ቦታ ነው የምንመለሰው ማለት ነው። የማንም ቤት አትገቡም። ቤታችሁ የወጣችሁበት ቤት ነው። የእናታችሁ ቤት ተመልሳችሁ ነው የምትገቡት። ያቺ ጎጆ ቤት ከሆነች ጎጆ ቤት በቃ ደሳሳም ቤት እንደዚህ ቆርቆሮ ቤት ቢሆን በቃ አንቺ ካላስተካከልሽ ተመልሰሽ ትገቢበታለሽ። ጠንካራ እህት ወንድም እዛ ጋር ከሌለሽ አንቺ ጠንክረሽ ብርሽን ሰርተሽ ይዘሽ ወደ ሀገርሽ ገብተሽ መስራት ትችያለሽ። ገባሽ? እና ጠንክሩ። ከምንም በላይ ወላሂ መጠንከር አለብን። በቃ አንዴ ሁለቴ አይተነው የማይስተካከል ከሆነ በቃ ራሳችን እንትን ማለት አለብን። በቃ ፎከስ ማድረግ አለብን በዛ ነገር ላይ። እኛ አሁን እኮ ምንም አይታየንም። በቃ እንደዚሁ በቃ ፈታ የምንል ነው። ሀገራችን ገብተን በቃ አዲስ ህይወት እንደዛ እንደወጣንበት አይመስለንም። አብዛኞቻችን አይመስለንም። ስለዚህ ምን ልላችሁ ፈልጌ ነው ብራችን መያዝ አለብን። በቃ ብራችን በእጃችን ከሆነ በቃ መጥቶ አምጪ የሚልሽ የለም። አንቺ አውጥተሽ ካልሰጠሽ ማለት ነው። እዚሁ ያለሽ ወርቅ አለ፣ ወርቅ ገዝተሽ ታስቀምጫለሽ። ብዙ ነገሮችን ገዝተሽ አስቀምጣሽ የችግርሽ ጊዜ ደግሞ እንትን ምትዩ ማለት ነው ምትሸጪው። በቃ እንደዚህ ማስተካከል ነው ያለብን። እኛ በቃ ወላሂ እንዲሆነን መኖር የለብንም። እንዲ ተሰቃይተን መኖር የለብንም። ከሰው ጋር መብላት እየናፈቀን፣ ከሰው ጋር መሰባሰብ እየናፈቀን በቃ ኩሽና ውስጥ ቁጭ ብለን ኩሽና ውስጥ ነው የምንበላው። በስንት አንዳችን ነው እንደ ሳሎን ወይም የሆነ ቦታ ተሰጥቶ የምንበላው? ኩሽና ውስጥ ነው የምንበላው። ድሮ ከቤተሰብ ለምደን መንበል በቃ ሁሉንም ነገር ተተነው ሁሉ እንደመጣን እዚህም ደግሞ እኛም መጠንከር አለብን። በቃ እኛ ራሳችን መጠንከር አለብን። እህቴ ልትሰሪ ከሆነ ጠንክረሽ ስሪ። በቃ ከሀገሬ ስትወጪ እኮ አልፈራሽም ስራ። በቃ ከሀገሬ ስትወጪ እስካልፈራሽ ድረስ እዚህም ደግሞ በቃ ኦንላይንም ሆኖ ራስሽን እየጠበቅሽ መልካም ነገርን እየተናገርሽ መልካምም ነገር እየተናገርሽ እህቶቻችንን እያስተላለፍሽ መልካም ነገሮችን መስራት ትችያለሽ። እዚህ በመዳም ሸበካ ማለት ነው። እሱ ደግሞ የሰራሽው አገርሽን ስትገቢ ይጠቅምሻል። አገርሽ ስትገቢ ይጠቅምሻል። ስለዚህ መጠንከር አለብን። በቃ አንዳንድ የለህ ይዘኛል እኔ በቃ ወላሂ አንዳንድ ሰዎች ስሰማ እንዲሆነች እኮ እንዲ በቃ አገር ገብታ እንዲያበደች በቃ አልችልም በቃ እንባይ ነው የሚመጣው። ምክንያቱም በቃ ያን አይተን መማር አለብን። እኛ ስንት በቃ አሉ እዛው ሄደው በቃ እንትን
ያዩት በቃ መጀመሪያ ይሄ ነው ቤታችን፣ በቃ ልዩ ነው ቤታችን እየተባሉ በፎቶ ማንኛውም ቤት ቀርጾ ያሳዩና በቃ ይሄ ነው ቤት በቃ እሷ በቃ ፏ ብላ ምን ብላ ሀገሯን ስትገባ ያልጠበቀችው ነው የምታገኘው። ከዛ በቃ ራሷን ትነቅላለች። አያችሁ የኛም ይሄ ነው የሚጠብቀን። አሁኑኑ እንትን ካላልን ማለት ነው። አሁኑኑ ካላሰብንበት ይሄ ነው የሚጠብቀን። ለፍተሽ እዚህ ስንት አመት ለፍተሽ ትሄጂና እዛ በአዲስ እንደገና እንትን ስትይ በቃ አይምሮሽን ነው የሚረበሸው። ስለዚህ እህቴ ጠንክሪ ልሻለሁ። ከምንም በላይ ጠንክሪ። ቤተሰቦቻችሁ አትርዱ አይደለም ነው፣ ቤተሰቦቻችሁ በቻላችሁ ታክል እርዱ። ግን ከቤተሰቦቻችሁም ጋር ስትረዱ አግባብ አለው፣ ሲረዳ አግባብ ባለው ሁኔታ እርዱ። ግን ራሳችሁን አትርሱ። እዚህ እኮ መዳም መቼ እንደምሸኛችሁ አታውቁም። መቼ ትኬት ቁርጣ እንደምሸኛችሁ አታውቁም። አንድ ጓደኛ ያለችና ምን አለብኝ ብላ እየሰራች ነው። በቃ ምንም የለብኝም ብላ የወደፊት ሀሳቧ በቃ ብዙ ሀሳቦችን አስባ ቤት ሰራለው እንዲሰራለው ብላ በቃ መዳሟ በአጋጣሚ ተነስታ ትኬት ቆርጣ ወደ አገር ሸኘቻት። ሱብሃንአላህ ያለቀሰችው እንባ ማለት ነው። እኔ ስንት ጨርሼ ከዛ ስንት መስዋዕት ከፍዬ መጥቼ እለወጣለሁ ብዬ ብላ በጣም እሪ ብላ አለቀሰች። ገባቸው? ይሄ ምንድነው? በቃ መሸኘን ቀን አናቀምኛ። አብዛኞቻችን ጠለብ ቤት ያሉ እህቶቼ በቃ መዳም መሸኛችሁ ቀን አታውቁ። ስለዚህ ምንድነው ማድረግ ያለባችሁ? እናንተ ጠንካራ መሆን አለባችሁ። ለራሳችሁ ወቁ። ራሳችሁን አትጉዱ። ራሳችሁን እየጠበቃችሁ ስሩ። ከምንም በላይ ራሳችሁን አስቀድሙ። በዲናችሁ ጠንካራ ሁኑ። አላህን አትልቀቁ። ያኔ በቃ ጠንካራ መሆን አለባችሁ። አላህን ያኔ በቃ ስራ በዝቶባችሁ በጣም ስራ ይበዛባችኋል። የመዳም ቤት ያላችሁ እህቶቼ በጣም ነው ስራ የሚበዛባችሁ። ግን ምንድነው ማድረግ ያለባችሁ? እናንተ ስራም እየበዛባችሁም ቢሆን አፋችሁን በዚክር እያረጠባችሁት በቃ ስራው ራሱ አላህ Subhanahu Wa Ta'ala አላህ ያቀልላችኋል። አላህ ያቀልላችኋል። አላህ እኮ አጋዥ ነው። አላህ የሁሉም ነገር ጌታ ነው። በቃ እሱ በቃ አያሳፍራችሁም። እናንተ በዲናችሁ ጠንካራ የሆናችሁ ከሆነ ማለት ነው። ግን በዲናችን ትንሽ እንትን ካለብን በቃ የሚገፋፋን ያኔ ሰይጣን ብዙ ነገሮች አሉ። የሚገፋፋን ነገር ካለ በቃ 2 ረካ እንኳን ሰግደን ወደ አላህ መመለስ አለብን። ዚክር ማብዛት አለብን። ያው ሁላችንም እንተገብረዋለን አይደለም፣ ግን መተግበር አለብን። በቃ አላህን መርሳት የለብንም። መጠንከር አለብን። ጠንካራ መሆን አለብን እህቶቼ ከምንም በላይ እና ብዙዎቻችሁ ደግሞ የሰው ቪዲዮ እንዳትለቂ እያላችሁኝ ነው። እኔ አላወኩም። ግን ከዚህ በፊት ከመጀመሪ በፊት ሰላም የምትባል ጓደኛ አለችኝና የሰው ቪዲዮ እንዳትለቂ ትለኝ ነበር። የሰው ቪዲዮ እንዳትለቂ ምክንያቱም አይቀበልሽም በኋላ ያስቸግርሻል ብላኝ በቃ አላስተዋልኩትም። ከዛ እየለቀኩ ነበር እና ለምክራችሁ በጣም እጅግ በጣም አርጌ አመሰግናለሁ ቤተሰቦቼ። ሰላማችሁን ብዝት አላህ ያርግልኝ። እናንተንም አላህ ይጠብቃችሁ። ከምንም በላይ አላህ ይጠብቃችሁ። ኢንሻአላህ በቀጣይ እንገናኛለን። የመዳም ቅመሞች፣ የመዳም ጀግናዎች። አረ ቅመም እኮ ያንስባችኋል። የመዳም በቃ ጀግና ናቸው፣ ልዩ ናቸው። ስለዚህ እናንተ በቃ አላህ ይጠብቅልኝ። ምንም ማለት አልችልም፣ ዝርዝሬ አልጨርሰውም። እኔም እንደዛው ብሆን በቃ የእናንተ መግለጽ ዝርዝሬ አልችለውም እና አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።